መሐመድ ሰይድ አላህ ይማረው እሱም ነበርና ለምንድን መሰለ በጣም የነካኝ ወደ እርሱ ስመጣ አማና ማጉደሌ አማና ጉዳዩኝ ነው የመጣሁት። ወደ አምባው ጋር ስደርስ እኔ አማናትን አልጠበቅኩም ነው የሚለው። በቃ ጠቅላላ የግጥሙ ኮንቴንት ያ ነውና ብዙ ነሽዳዎች እኛ ለረሱል ያለንም ፍቅር ምናምን ነው የሚገልጹት። እኛ ስላጎደልነው ነገር የተናገረ ያ ሆኖ አገኘሁት። ማለት በቃ እኛ በጣም አማና በልተናል። ረሱል የሚፈልጉት ማለት እና በፍጹም የለንም። ምናልባት ዛሬ እኔ ጺሜን አይቶ ያመነኝን ሰው የማስከፋበት ጊዜ ላይ ነው ያለሁት። ማለት እንደዛ አይደለንም ወይ? በቃ ገሌ ሙስሊም ነው ስለተባለ አማና ተቀምጦለት የበላ አይደለም ወይ? በቃ ሂጃቧ ወይ ምኗ ጥሩ ነው ተብላ ተገብታ የጋብቻ ሀያት በጣም ከባድ ያደረገች እህት የለችም ወይ? በጣም ሙተደይን ነው ተብሎ ትዳር ውስጥ ገብቶ ሚስቱን የሚበድል የለም ወይ? በጣም ከባድ የስነ ምግባር ችግር የለብንም ወይ? የገጽታ ብቻ ነው ወይ ችግራችን? ልባችን ሐቂቃ ለአላህ አድሯል ወይ? ራሴን ጨምሬ ማለት ነው። እና እኛ ነብዩ ሰለላሁ ዐለይሂ ወሰለም የሚያውቁት ሪኮግናይዝ ሊያደርጉት የሚችሉ ስብዕና ላይ ነን ወይ የሚለው የኔ